ምን እየሰራህ ነው? እችን በእንግሊዘኛ እንላታለን። ለጀማሪ ተማሪዎች በጣም አሪፍ ስለሆነ መጀመሪያ ሴቭ አድርጉትና ጀምሩ። ኦኬ ምን እየሰራህ ነው በሉኝ እስቲ። ኦኬ ምን ይባላል? what are you doing or what are you doing አይደል? what are you doing ካላችሁ ልክ ነው። እሺ ውሰዱት እስቲ። እሷ ምን እየሰራች ነው? እሷ ምን እየሰራች ነው የሚለውን ማለት ነው። አሁንም ምንድነው የምንለው? ቅድም what are you doing ነበር ያላችሁት ለሰውየው ስትጠይቁት ፊት ለፊት። ለሌላ ሰው ግን ስታወሩ ምን ትላላችሁ? what is she doing አይደል? what is she doing ነው። በጣም ጥሩ። ምን እያደረክ ነበር የሚለውን ደግሞ እስቲ ያለፈ አድርገን ደግሞ እናውራ። ፓስት እናድርገው እስቲ። ምን እያደረክ ነበር? what were you or what were you doing ይሆናል። what were you doing ምን እየሰራህ ነበር? እሺ እሷ ምን እያደረገች ነበር ሲሆን ምን ሊሆን ነው ማለት ነው? ምን ሊሆን ነው? ቅድም is ነበር እዛ የተጠቀማችሁት አይደል? what is she doing ነበር። እዚህ ጋር ደግሞ ሲመጣ was ይሆናል። what was she doing ምን እያደረገች ነበር የሚለውን ይመጣል ማለት ነው። ኦኬ አሁን ትንሽ ከፍ እናድርገው። የምንጠቀመው ዱ ዳዝ የሚሉ ናቸው ደግሞ እዚህ ጋር። ኦኬ ለምሳሌ ምንድን ነው የምትሰራው? ወይ ደግሞ አንተ ምንድን ነው የምትሰራው? ስራህ ምንድን ነው ሲሆን what's your job what's your work ይሆናል አይደል? ለመኖር ወይ ደግሞ like you know እንጀራን የምትጋግረው በምንድን ነው ስትሉት የምትጠይቁት ጥያቄ አለ። what do you do for a living እስቲ በሉኝ። what do you do for a living ምን ማለት ነው? ምንድን ነው የምትሰራው ወይም ስራህ ምንድን ነው ማለት ነው። እሺ ወደ እሷ እንውሰደዋ። ስራዋ ምንድን ነው? ምንድን ነው የምትሰራው እሷ? what does she do for a living what does she do for a living ይሆናል። በጣም ጥሩ። አሁን ይሄንን ፓስት ልናረገው ነው። አንዱ የእናንተ ኮመንት ሴክሽን ላይ ያለ ጥያቄ ነው። አንዱ እዚሁ ምንሰራው ነው። በሱ መሰረት ነው ኮመንት ሴክሽን ላይ የምትስሉልኝ። ኦኬ እሺ ትላንትና ምን አደረክ? ትላንት ምን አደረክ? ኦኬ what did you do yesterday what did you do yesterday what did you do yesterday ካላችሁ ልክ ነው። እሷ ትላንትና ምን አደረገች የሚለው ጥያቄ እናንተ ይሆናል። ዲድን መጠቀማችሁ እንዳትረሱ። ኦኬ ስለዚህ የእሷን ደግሞ እዛች ኮመንት ሴክሽን ላይ አስቀምጡልኝ። we'll see you next time ፕራክቲስ ያደርጋችሁ ባይ